ጤና ይስጥልኝ የእንቁ ፊትነስ ተከታታዮች፣ ይህ ከዓለም ስቱዲዮ ዘውትር አርብ የሚቀርብላችሁ የቀጥታ ስርጭት ነው። ዛሬ ሁለት እንግዳዎች ይዤ ቀርብ ያለው ራሳቸውን ያስተዋውቁልናል። ካንተ ልጀምር። ወንድማገኝ ታደሰ ክሮስፊት አትሌትና አሰልጣኝ። እሺ። ቢልልኝ ዳምጤ የሰውነት ቅርጽ ተወዳዳሪና አሰልጣኝ። መልካም። እንግዲህ ለዚህ ውይይት መነሻ የሆነው ሰሞኑን በማህበራዊ ሚዲያ ላይ በቦዲ ቢልደሮችና ክሮስፊተሮች መካከል በተነሳ የአንዳንድ ሀሳቦች ሹኩቻ ነው። ፊት ለፊት ተገናኝቶ መወያየቱ ይሻላል። ልክ ነው። ትክክል። ዴፊኒትሊ ካንተ ብጀምር። ኦኬ፣ ምን መሰለ፣ ይህ አላስፈላጊ የሆነ ንጽጽር ኢኒሼት ያደረጉት ወይም የጠነሰሱት እኚሁ ክሮስፊት አትሌቶች ናቸው። በአሁኑ ሰዓት የቦዲ ቢልዲንጉ ኮሚኒቲ ጦጣዎች ብሎ ነው የሚጠራቸው። አም ሶሪ፣ ግን እንደምታየው ነው። አንድ ነገር ላይ ተረጋግቶ የመስራት ቴንደንሲ የላቸውም፣ ጨርሶ የላቸውም። ጣጥ ነው ስራቸው። ያ ጦጣዎች ናቸው። ደህና። እሺ፣ ወደ አንተ ልምጣ። ወይል እንግዲህ እንደምታየው ነው። ለሚዲያ የሚመጥን ንግግር እንኳን አያውቁም። ያው ቃም የሚያደርጉትም ነገር ስላለ የሚወጓጓትም ነገር አለች። የእሱም ሳይድ ኢፌክት ሊሆን ይችላል። እንግዲህ ይቅርታ እባካችሁ፣ ውይይቱ ላይ የነቆራ ሳይሆን ሀሳብ ተኮር ብናረገው ፕሊስ። እሺ፣ ወደ ሀሳብ እገባለሁ። ምን መሰለ፣ አንዳንድ ጉዳዮች ትኩረት እንዲያገኙ ኮምፕሊትሊ ሪዲኪውል መደረግ አለባቸው። እባካችሁ በተቻለን ያህል የአማርኛ ቃላት እንጠቀም። ሪዲኪውል እንግዲህ በአማርኛ ትንሽ ይከብዳል ቃሉ። ማበሻቀጥ፣ መጣል፣ መዘርጠጥ ልንለው እንችላለን። ማንን ነው የምዘረጥጠው? ፕሊስ ተራህን ጠብቀህ ትናገራለህ። ኤኒዌይስ ወደ ዋና ሀሳቤ ስመጣ አንድ ሰው እውነተኛ ፊትነስ ምንድን ነው ብሎ መጠየቅ አለበት። እውነተኛ ፊትነስ መነፋፋት፣ መወጣጠር አይደለም። ይህ ነው የአብዛኛው ሰው ሚስኮንሰፕሽን እዚህ ሀገር የሰማ ነው። ማወቅ ያለብህ ነገር ፊትነስ 11 ኮምፖነንቶች አሉት። ሰማ፣ 11 ኮምፖነንቶች። ለምን አትነቀሳቸውም? ጀርባ ላይ ተነቅሳቸው ዙረ። እባካችሁ ስርዓት። ሀሳቤን እያስጨረሰኝ አይደለም። ንግግሩ እኮ ከስድብ አይለይም። አሰማውም እንዴ? ፕሊስ ወደ ዋና ሀሳባችሁ ማትገቡ ከሆነ ውይይቱን ለማቋረጥ እገደዳለሁ። ምናልባት ርቦት ይሆናል የሚያነጫንጨው። አንተ ምሳቃን አልያዝክም እንዴ? አንተ ታወራለህ እንዴ? አንተ ኩሊ ተሸካሚ። ትፈልገኝ ከሆነ ናና እናፈልግሃለሁ። ናውጣ